ውድ ተመልካቾች እንግዲህ ለዛሬ ይዤላችሁ የቀረብኩት እንግዲህ ደስተኛ ለመሆን የሚያስፈልጉ ነገሮች ምንድን ናቸው? ወይም አንድን ሰው ደስተኛ የሚያደርጉት ነገሮች ምንድን ናቸው? በተለይም ከግለሰብም አልፎ ደግሞ አንድን ማህበረሰብ በአንድ አካባቢ የሚኖርን በአንድ ሀገር ውስጥ የሚኖርን ማህበረሰብ ከሌላው ማህበረሰብ ይልቅ ደስተኛ የሚያደርጉት ምን አይነት ጉዳዮች ናቸው የሚለውን ነገር አንድ ባየሁት በዶቼ ዌሌ በተዘጋጀ ዶክመንተሪ ወይም ዘጋቢ ፊልም ላይ መሰረት በማድረግ እዛ ላይ የተነሱትን አንዳንድ መሰረታዊና ምናልባትም በእኔ እይታ በጣም ጠቃሚ ናቸው ብዬ ያሰብኳቸውን ነጥቦች ለእናንተ ለማካፈል ነው። እንግዲህ ይሄ ዶክመንተሪ የተዘጋጀው እንዳገለጽኩላችሁ በዶቼ ዌሌ የጀርመን ሚዲያ ተቋም ሲሆን በዋነኝነት የሚያተኩረው በጀርመን እና በተለይ ፊንላንድ መካከል በሁለቱ ሀገሮች መካከል ያለውን የደስተኝነት የማህበረሰቡን የደስተኝነት ልኬት መጠን መለያየት መሰረት በማድረግ ይህ ልዩነት ከምን የመነጨ ነው የሚለውን ነው። እንግዲህ የዓለም ወርልድ ሃፒነስ ኢንዴክስ የሚባል በየጊዜው የሚደረግ የጥናት በተለያዩ ሀገሮች ከ100 በላይ ከ140 በላይ የሚሆኑ ሀገሮች የሚደረግ ጥናት አለ። ይህ ጥናት እንግዲህ በየሀገሩ ያሉ ሰዎችን በመጠየቅ በተቀመጡት መስፈርት መሰረት አገሮችን እርስ በርሳቸው በማወዳደር ያላቸውን ደረጃ ከደስተኝነት አንጻር ያላቸው ደረጃ ምንድን ነው የሚለውን ነገር ዘገባ በየወቅቱ በተከታታይ ያወጣል። እንግዲህ በዚህ ዘገባ መሰረት ፊንላንድ ላለፉት 8 ዓመታት ደስተኛ ማህበረሰብ የሚኖርባት ሀገር በመሆን እንግዲህ ተጠቃሽ ሆናለች። ጀርመን ደግሞ በዚሁ መሰረት 22ኛ ደረጃ ላይ እንደሆነች ተጠቅሷል። እንግዲህ ምንድነው የፊንላንድን ማህበረሰብ የተሻለ ከጀርመን ማህበረሰብ ወይም በጀርመን ሀገር ከሚኖሩት ዜጎች የበለጠ የተሻለ ደስተኛ የሚያደርጋቸው ነገሮች ምንድን ናቸው የሚለውን ነገር ነው በዋነኛነት ዶክመንተሪው የሚያተኩረው። እንግዲህ በፊንላንድ እና በጀርመን መካከል ያለውን የደስተኝነት የማህበረሰቡን ደስተኝነት ደረጃ መለያየት እንደ አንድ ምክንያት ሊሆን ይችላል ተብሎ የተጠቀሰው በሁለቱ ማህበረሰቦች መካከል የሚገኘው ለተፈጥሮዊ አካባቢ ያላቸው ቅርበት እና በተፈጥሮዊ አካባቢ ላይ የሚያሳልፉት ጊዜ በሁለቱ ማህበረሰቦች መካከል ያለውን የደስተኝነት ልዩነት ያመጣ አንድ ምክንያት ሊሆን ይችላል ተብሎ የቀረበ ነው። ይህም ማለት ለምሳሌ ፊንላንድ ካላት አጠቃላይ የመሬት ስፋት ውስጥ 70% የሚሆነው በዛፎች የተሸፈነ ነው፣ በደን የተሸፈነ ነው እና ይሄ ማለት እንግዲህ ጀርመን አገር ከሚኖር ማህበረሰብ በተሻለ ወይም አንድ ግለሰብ ወይም ዜጋ በተሻለ በፊንላንድ የሚገኙ ማህበረሰቦች በተፈጥሮዊ አካባቢ ለተፈጥሮ ያላቸው ቅርበት የበለጠ እንደሆነና ይህም ደግሞ ለደስተኝነታቸው አንድ ተጠቃሽ ምክንያት እንደሆነ ተመልክቷል። ምናልባት ዘጋቢ ፊልሙ ሲጀምር የሚጠቅሰው አንድ ኢንትረስቲንግ ፋክት ምንድን ነው? እንግዲህ ፊንላንድ ለ8 ተከታታይ ዓመታት በዓለም አቀፍ የደስተኝነት መስፈርት መሰረት ወይም ወርልድ ሃፒነስ ኢንዴክስ መሰረት እንግዲህ አንደኛ በመሆን እንግዲህ ተጠቃሽ ናት። ግን ከዚህ በተቃራኒው ደግሞ ምንድነው በፊንላንድ ውስጥ የሚኖሩ በጣም በርካታ ሰዎች ለአልኮል መጠጥ በጣም ተጋላጭ መሆናቸው ይጠቀሳል። በተለይ ከጀርመን ማህበረሰብ አንጻር ሲታዩ ማለት ነው። እንዲሁም ደግሞ ራስን የማጥፋት ወይም ሱሳይድ ሬትን በተመለከተም ከጀርመን ይልቅ በፊንላንድ ሀገር ውስጥ የሚገኙ ሰዎች
ራሳቸውን የማጥፋት እድላቸው ወይም መጠናቸው በመጠኑም ቢሆን ከፍ ብሎ ይገኛል። በቁጥር ለመግለጽ ያህል በጀርመን የሚገኙ ሰዎች እንግዲህ 12.4 የሚሆኑት ከ100,000 ሰዎች መካከል 12.4 የሚሆኑት እንግዲህ ራሳቸውን ያጠፋሉ። ከዚህ አንጻር በፊንላንድ የሚገኘው ቁጥር በመጠኑም ቢሆን ከፍ ይላል። ያ ማለት 13.6 የሚሆኑት ሰዎች ከ100,000 ሰዎች መካከል ራሳቸውን ያጠፋሉ ተብሎ ነው መረጃዎቹ የሚጠቁሙት። እነዚህ ልዩነቶች እንደተጠበቁ ሆነው ግን የፊንላንድ ማህበረሰብ ከጀርመን ማህበረሰብ በተሻለ ደስተኛ መሆናቸውን እንግዲህ የተደረጉት ጥናቶች የሚያሳዩ ናቸው፣ የቀረቡት ሪፖርቶች ያሳያሉና ለምንድን ነው ይሄ ልዩነት የመጣው የሚለውን ነገር ለመግለጽ ነው የሚዲያው ዘገባ የሚያተኩረውና እንግዲህ አንዱ ምክንያት ተደርጎ የተጠቀሰው ያው ለተፈጥሯዊ አካባቢ እንግዲህ እንደዚህ እንደምታዩት ከኋላዬ ተፈጥሮ ፎረስት ወይም ጫካ ደን አለ። እኔ የምኖርበት አካባቢ ዙሪያውን በተራሮችና ተራሮቹም ደግሞ በዛፍ የተሸፈኑ ናቸው። አየሩም በእርግጥ አሁን ሳመር በመሆኑ አጠቃላይ ሙቀቱ ከፍ ያለ ቢሆንም ግን እነዚህ ዛፎች መኖራቸው ግን በተለይ ደግሞ እንደዚህ የመሸ በሚሄድበት ሰዓት ላይ የሚኖረው አየር በጣም ደስ የሚልና ነፋሻማ ነው እና ከቀኑ ሙቀት አንጻር እንግዲህ ትልቅ እረፍት የሚሰጥ ነውና እንደዚህ አይነት ከባቢ አየር ላይ መኖርና ለእንደዚህ አይነት ከባቢ ሁኔታ ተጋላጭ መሆን ለደስተኝነት አስተዋጽኦ ይኖረዋል ነው የሚለው። በመሆኑም እንግዲህ የፊንላንድ ካላት አጠቃላይ ስፋት ውስጥ 70% የሚሆነው በደን የተሸፈነ ነው። ይሄ ደግሞ ከጀርመን አገር አንጻር ጀርመን ሀገር ከሚኖሩ ሰዎች አንጻር እንግዲህ በጣም የላቀ ለተፈጥሯዊ አካባቢ ለዛፎች፣ ለደኖች በዛ አካባቢ ለሚያሳልፉት ጊዜ የበለጠ እድል አላቸው በፊንላንድ የሚኖሩ ሰዎች ማለት ነው። ስለዚህ አንዱ ምክንያት እንግዲህ ይህንን የደስተኝነት ልዩነት የፈጠረው ይሄ ነው ተብሎ ይታሰባል። በተፈጥሯዊ አካባቢ ማሳለፍ ለደስተኝነት ብቻ ሳይሆን እንደዚሁ ጤናማ ለመሆን ራሱ ጠቀሜታዎች እንዳሉት ይገለጻል። ለምሳሌ ከዲፕሬሽን ጋር የተያዙ ነገሮችን በተፈጥሮ አካባቢ የሚያሳልፍ ሰው እንደዚህ አይነት እድል ከሌለው ሰው አንጻር ሲታይ ለድብታ ወይም ደግሞ ዲፕሬሽን ያለው ተጋላጭነት ያነሰ ነው። ከዛም በተጨማሪ ደግሞ ለመተንፈሻ አካላት ጋር ለተያዙ የጤና እክሎችም ያለው ተጋላጭነት ዝቅተኛ ነው። እንዲሁም ደግሞ ለደም ግፊት ከፍተኛ የሆነ የደም ግፊት የሚኖረው ተጋልጦ እንዲሁ ያነሰ ነው ማለት ነው። ስለዚህ በተፈጥሮ አካባቢ ይሄ ዛፎች ባሉበት ተፈጥሯዊ አካባቢ የበለጠ ጊዜ ማሳለፍ እንግዲህ ለደስተኝነት ብቻ ሳይሆን ከዛም ባለፈ ደግሞ ጤናማ ሆኖ በህይወት ለመቆየት ያለንን እድል የሰፋ ያደርገዋል ማለት ነው። ስለዚህ አንድ ምክንያት ተደርጎ የቀረበው በሁለቱ አገሮች መካከል ያለውን የደስተኝነት ልኬት የደረጃ ልዩነት ያስከተለው ይሄ ለተፈጥሯዊ አካባቢ ያላቸው ተጋላጭነት እንደሆነ በዘጋቢ ፊልሙ ተጠቅሷል።